ሰላም እንዴት ናችሁ? የዶት ሚውዚክ ስቱዲዮ ቤተሰቦች፣ እኔ ሙዚቀኛ አንባየለ ነኝ። ዛሬ ደግሞ የምንማማረው ትምህርት ስለ አንቾዬ እና ትስታ ማይነር ሰከንድ ምን ይመስላሉ የሚለውን ነገር እናያለን። ማይነር ስኬሎች ምን ይመስላሉ? ለምሳሌ ናቹራል ማይነር ስኬል አለ፣ ሃርሞኒክ ማይነር ስኬል አለ፣ ሜሎዲክ ማይነር ስኬል አለ አይደል? ከዚህ በፊት በለቀኩት ትምህርት ላይ እነዚህን ትምህርት ታገኛላችሁና ዛሬ እዛ ላይ አልቆይም። ቀጥታ ልዩነታቸው ምንድነው? ብዙ ጊዜ የአንድ ድምጽ ልዩነት ነው ያለው ከትስታ ማይነር ሰከንድ እና ካንቾዬ የሚያሳየን ወይም ደግሞ የድምጽ ልዩነትን ያሳውቀናል ማለት ነው። ለምሳሌ ናቹራል ማይነር ስኬል የምንለው ከሲ ሜጀር ወደ ኋላ ስንሄድ ላ ነው የምናገኘው። ሪላቲቭ ማይነር ስኬል እና ፓራለል ማይነር ስኬል ተምራል ከዚህ በፊት አይደል? ሪላቲቭ ማይነር ስኬል ከማንኛውም ሜጀር ስኬል ላይ ወደ ኋላ 3 ወይም ወደፊት 6 ቆጥረን የምናገኘው ኪ ሲሆን፣ ፓራለል ደግሞ አንድ አይነት ኪ ላይ ለምሳሌ ሲ ላይ ሆነን ሲ ሜጀር ስኬል ስንጫወትና እሱን ፓራለል በተመሳሳይ እነዚህን ሁለቱን ይለያያሉ ማለት ነው። ስለዚህ ሲ ሜጀር ስኬል ላይ ምንም ሻርፕ ምንም ፍላት አልነበረውም። ሲ ሜጀር ላይ ሲ ፓራለል ማይነር ብናደርገው እዚህ ላይ 3 ፍላቶች አሉ። ኢ ፍላት፣ ኤ ፍላት እና ቢ ፍላት አይደለ? ስለዚህ በእንደዚህ አይነት መንገድ ሁለቱን ልዩነቶች ከዚህ በፊት ተማምረናል። እና ምንድነው አሁን ከዚህ ጋር የሚገናኘው ነገር ብለን ስናስብ ትስታ ማይነር ሰከንድ ለምሳሌ ብዙ ጊዜ የምትጫወቱት ትስታ ማይነር ኤ ላይ ነው አይደል? አክሲደንታል ሳይን አልተጠቀምኩም፣ ሌላ እየጨመርኩት ኪ የለም ማለት ነው። ስለዚህ ላ ሲ ዶ ሚ ፋ ላ ላ ፋ ሚ ዶ ሲ ላ ትስታ ማይነር ነው። ስለዚህ ሰከንድ ስናደርገው ከቢ ነው ላ ሲ። ስለዚህ ሲ ዶ ሚ ፋ ላ ሲ ሲ ላ ፋ ሚ ዶ ሲ እና ሲ ዶ ሚ ፋ ሶል ሻርፕ ሲ ሲ ሶል ሻርፕ ፋ ሚ ዶ ሲ። ልዩነቱ ምንድነው? ከፋ ማይነር ሰርድ ስንሄድ እና በፋ ስኬላ ሜጀር ሰርድ ነው አይደለ? እዚህ ጋር ሜጀር ሰከንድ ማይነር ሰርድ። መዝሙሮች ስንጫወት አንዳንዴ ቅኝቶቹን በደንብ ካላወቀን የተሳሳተ ነገር ነው የምንጫወተው። ስለዚህ ኪዎቹን በደንብ መረዳት ያስፈልጋል። አንቾዬ ልክ ከትስታ ማይነር ሰከንድ ስነሳ 1 2 3 4 ከ5 ወደ 6 ስንሄድ ያለው ድምጽ ማይነር ሰርድ ነው። ስለዚህ ማይነር ሰርድ እና ሜጀር ሰርድ ልዩነታቸው ምንድነው? አሁን ከዚህ እስከ ሲዶ ግማሽ ድምጽ ነው። ከዶሚ ሜጀር ሰርድ ሄደ። ከዚህ ጋር ሴሚቶን አለ። እዚህ ላይ ደግሞ አንቾዬ ላድርግበል ሲ ዶ ሚ ፋ ሶል ሻርፕ ሲ አይደል? ስለዚህ ማይነር ሰርድ ሜጀር ሰርድ እነዚህ ሁለቱ ላ ፍላት እና ላ ናቹራል ልዩነቶችን በደንብ ማወቅ ያስፈልጋል። እንደገና ደግሞ ጆሮአችን ሰምቶ መለየት መቻል አለበት። ይህ አንቾዬ ነው፣ ይህ ትስታ ማይነር ሰከንድ ነው ብለን መረዳት መቻል አለብን። አለበለዚያ የአንድ ድምጽ ዋጋ ስለሚያስከፍለን ማለት ነው። በዛው ልክ ኮርዱም ይቀየራል፣ ዜማውም ይቀየራል፣ ወይም ደግሞ ሲንግ የሚያደርገው ሰው አንቾዬ የሚለውን ቅኝት ጣዕሙን ያጣል ማለት ነው። ስለዚህ የሁለቱ ልዩነቶች በደንብ ማወቅ ያስፈልጋል። ሲ ዶ ሚ። ስለዚህ ሁለቱም የሚገኙት እንዴት ነው? ኤ ማይነር ላይ ነው አይደል ያለ ነው። አሁን ኤ ማይነር የናቹራል ማይነር ስኬል ነው። ናቹራል ማይነር ስኬል ነው የምንለው ምክንያቱ ሲ ሜጀር ላይ ምንም ሻርፕ ምንም ፍላት ስለሌለ። ከዛ ሃርሞኒክ ማይነር ስኬል ደግሞ በባህሪው ሰባተኛውን ድምጽ ሻርፕ ያደርጋል ተባብለናል። 1 2 3 4 5 6 ስለዚህ ጂ ነበር፣ ሰባተኛው ሻርፕ ያደርጋል ማለት ነው። ይሄ ሃርሞኒክ ማይነር ስኬል ይሆናል። ሜሎዲክ ማይነር ስኬል ደግሞ ከዚህም ይለያል። 6 እና 7ን ሻርፕ ካረገ በኋላ ወደ ኋላ ሲመለስ ናቹራል ያደርገዋል። 1 2 3 4 5 ኤፍ ሻርፕ ጂ ሻርፕ አያችሁ። ስለዚህ ሲመለስ ናቹራል ወደ መጀመሪያው ኪ ይመለሳል ማለት ነው። እነዚህ ነገሮች በደንብ ማወቅ ያስፈልጋል። ከማይነር ዳያቶኒክ ስኬል ላይ ልክ እንደ ትስታ ሜጀር አራተኛውና ሰባተኛውን ድምጽ ስናስወጣ ትስታ ማይነር እናገኛለን ማለት ነው። ከትስታ ማይነር ከሰከንዱ ስንነሳ ይሄ ትስታ ማይነር ሰከንድ ይሆናል። ሲ ዶ ሚ ፋ ላ ሲ የምንለው ማለት ነው።
አሁን እዚህ ጋር አንቾዬ እናድርግ ብንል ራሱ ከሲ ብንነሳ ሻርፕ እናደርጋለን ማለት ማይነር ሰርድ ነው የምናደርገው። ሎር እናደርጋለን፣ ፍላት እናደርጋለን። እዚህ ጋር ሲ ዶ ሚ ፋ ላ አያ ሜጀር ሰርድ ነው ሄደው እዚህ ጋር። ስለዚህ ፋ ላ ከዛ አሁን አንቾዬ ስናደርግ ምንድነው የሚያደርገው? ሎር ያደርጋል ማለት ነው። ሲ ዶ ሚ ፋ ላ ፍላት ሲ ሲ ላ ፍላት ፋ ሚ ዶ ሲ። ሁለት መጠሪያ ስም አላቸው ብዬችኋለሁ አይደለ? ወደፊት ሬዝ አፕ ሲያደርግና ሎወር ሲያደርግ አሁን ጂ ሻርፕ ወይም ኤ ፍላት ነው የሚሆነው ማለት ነው። ይሄ አንቾዬ ቅኝት ነው። ሲ ላይ ዲ ስታ ማይነር ሰከንድ፣ ይሄ ሲ ስታ ማይነር ቅኝት ነው። ሎወር ነው የሚያደርገው። አያችሁት? ስታ ማይነር ላይ ዶ ናቹራል ነበር አይደል? ይህ ስታ ማይነር ሰከንድ ነው። አንቾዬ ልናደርግ ብንፈልግ ከ5 ወደ 6 የሚሄደው ድምፅ ሎወር ያደርጋል ማለት ነው። 1 2 3 ስለዚህ 4 ስለዚህ 5 ስለዚህ ይሄ ዶ ወደ ቢ ይመጣል። አንቾዬ እናደርግ ብንል የአንድ ድምፅ ነው። ሜጀር ሰርድ እና ማይነር ሰርድ ሁለቱ ልዩነቶች በደንብ ማወቅ ያስፈልጋል። እንግዲህ ዛሬ ያየነው ትስታ ማይነር ሰከንድ እና አንቾዬ ቅኝትን ነው። ቪዲዮ ደግሞ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካላችሁ ኮሜንቷ ላይ ጻፍ አድርጉልኝ፣ እኔም እመልሳለሁ። ቸር ያቆየን። ቻው።